ተፈቀደልኝ አመሰግናለሁ። የማራ ወረዳ እባላለሁ። የ017 ቀበሌ አስተዳዳሪ ነው የነበርኩት። ስተዳደር የነበረው በግዳን ወረዳ ነው። በዛ እያለሁኝ በመስከረም 15 በተደረገው በፋኖ ጦርነት ብልጽግና ጋር ስለነበርኩ ተማርኬያለሁ፣ ተይዣለሁ። ከዛን ስቼ ግን በፋኖ ታድሶ ስልጠና ነው የቆየሁት አንድ ወር ያህል። ዛሬ አንድ ወር የሆነነ ነው። በተለያየ ቦታ ታድሶ እየወሰድነ በክብር የምንበላው የምንጠጣው የተለያየ ነገር እየተደረገልን እዛ ሲወራ የነበረውና እዚህ ያገኘነው በተሻለ ነገር ስላገኘነ በጣም እየተደሰትን ነው የከረምነው። ከዛ ውጭ ግን ትልቅ ነገር ያገኘነው ምንድነው? በየጊዜው ነው በየቀኑ ነው ውሃ ስንታጠብ የነበረው፣ በየቀኑ ነው ፖለቲካ ስልጠና ስንወስድ የነበረው፣ ታድሶ ስንወስድ የነበረው እና ሌላው ቀርቶ ፋኖ ቀርቶ የህዝቡና የአባት አርበኛው እንክብካቤ በጣም የተሻለ ነበርና ትልቅ ነገር ነው ያገኘነው። ከዛ ውጪ የሚወራው ወሬ ሌላ ነገር ነበር። እዚህ ስንመጣ ግን እኛ በፍላጎታችን የሚታገለው አካል አቅም ያለውና ልጅነት ያለው አካል በፈቃደኝነት ወደ ትግሉ ተቀላቅሎ እንዲህ የሚታገል በራሳችን ሐሳብ ደግሞ አቅም የሌለው ደግሞ ትንሽ ህመም ያለበት አቅም የሌለው ደግሞ በፍላጎቱ በአባት አርበኛ ሆኖ ከዛ ከመርቱም ከምኑም ሳይነጠል ወደ አምነ ስልጠናውን የወሰድነውና በፍላጎታችን ይሄን እያስቀመጥን የነበበት መንገድ ነው የመጣነው። ከዛ ውጪ እኔ ምንድነው ማስቀመጥ የምፈልገው አማራ በባህሪው ታጋይ ነው፣ ብልህ ነው፣ አዋቂ ነው። አሁን ግን የተሸወረበት መንገድ በስልጠናው አግኝቻለሁ። ለምን የተሸወረበት መንገድ ባልሆነ ፖለቲካ ተጠልፈን የ7 ዓመት ሙሉ ውጊያ እንኳን እያዋጋን ላለ ብልጽግና ከሱ ደረት እና ጎን ተላጠፈን በመኖራችን እየተጠጠና እየነደመነ ቆይቷል። አሁን ግን የማስተላለፍ የምፈልገው በአማራ ክልል ውስጥ ባሉት ከተማዎች ያላችሁ አድማ ብተናና መከላከያ ሰራዊትም አማራ የሆናችሁ ፖሊስ በስርዓቱ ጸለፋ ላይ ያላችሁ ወጣችሁ እንደኛ ከቤተሰባችሁና እጃችሁን ብታወጡና ይህን የመሰለ ስርዓት ተቀላቅላችሁ አማራን ካለበት ሁኔታ ብታድኑ የሚል ትልቅ መልእክት አስተላልፋለሁ። ከሰማሁትና ካየሁት በላይ ግን 2 ዓመት ቤተሰቦችን ማየት ተስኖኝ የነበረው አሁን ግን ቤተሰቦች ጋር እየተገናኘውና ጓዶች ትታዘባላችሁ። ቤተሰባችንን እንቀብር ከሆነ ቤተሰባችንን እናገኝ ከሆነ እንደብለን እንደኖርነ ስለምታውቁ እኔ ትልቁን ነገር የአማራን ህዝብና የአማራን ፋኖ ይቅርታ የምጠይቀው ከስርዓቱ ፖለቲካ ተጠግቼ ፖለቲካና በተለያየ አቅሜ ስታገል ስለነበረ ትልቅ የአማራን ህዝብና የአማራን ፋኖ ይቅርታ ይጠይቃለሁ ነው። ዓለም ነው አዲስ ይባላል። ያው በ06 ቀበሌ ዋና አስተዳዳሪ ነበርኩ። ያው በዚህ በተነሳበት ወደ ሙጃ ወደ ከተማ ወደ ወረዳው መጥቻለሁ። ከመጣው ጀምሬ እስካሁን ድረስ አመት ከ6 ወር እየሆነኝ ነው። ያው በዚህ ፖለቲካ ተወሽተ አሉባልታዎችንና በተገላቢጦች ነው ስንነገር የነበረው። ያንን በተገላቢጦች ስንነገር የነበረውን አምነን ወደ ሌላ ምርምር እስኪ ሄደን እንየውሳን እዛው ተወሽቀን የቀየንበት አጋጣሚ ነው ያለው። አሁን በአጋጣሚው በ14 በተደረገው ውጊያ ያው በጊዜው ብንሯሯጥ እንኳን በተለያየ ቦታ ብንቆይ እንኳን ቁጭ ብለን የስካሁኑ ይበቃናል። አየነው ሙጃን ትልቅ የሆነ ግዙፍ የሆነ ነገር አድርገን ተጠግተንበት የነበረውን የነሱንም አካር ስላየነው ማለት ነው። እኛም ሚዲያ ላይ አፍስሰው እነሱ ጋቢና ላይ ሆኖ ነው እኛ ይሆናል መስሎን ተገተረን የነበረው። ከዛም በኋላ እነሱ ጥለውና ከሄዱ ለዚህ አልሆነንም፣ ምንም ማድረግ አይቻልም ግባውት። ከዛን ስተነግን የነበረውን ቤተሰብ ሲጠይቀን ማይታገድበት ለምን አስሬ አልጠራም፣ ለምን አስሬ ከግቢው አልወጣም፣ በዚያን እንክብካቤ የቆየንበት ሁኔታ ነው ያለው። ከዛም ተነስተን ደግሞ ወደ ሌላ ቦታ ብንመጣ ከዛ ሳንነሳ ከዚህ ህዝቡ እንዲያዘጋጅ እየተደረገ ቤት እንዲጠርግ እየተደረገ የነበረበት ሁኔታ ነው ያለው በእንጃፋ። እንዲያውም ደግሞ መቼም ከናንተ ብዙ ልብስ ሌላ ነገር የሚጠበቅ ነገር አይደለም፣ በእናንተ ላይ ያለውን ስለምናቀው ማለት ነው። ለሌላ አካል አስተላልፎ ራሱ መቀየሪያ ልብስ እንዲኖርና ሌላ መታጠቢያ እንዲኖርና በቀን ሻወር ወስድ ያለው የሚል ካለ በቀን ሻወር እየወሰደ ነው። ከዚህ ከኮሊታው እዲፍ ያለው ሰው አይኖርም፣ እየታጠበ ነው። ከዛ ስንመጣ እንደ ሰርግ ዲያስ ተሰርቶ እንደ ሁኔታው አሳላፊ ቆሞ ያገኘንበት ሁኔታ ነው ያለው። አሁንም ውሃ ባለበት ህብረተሰቡ ከኛ በተረፈ ከናንተ በተረፈ አገልግሎት ባለበት አገልግሎት እንዲያመጣ ሻይ ሁሉን እንዲሸጥ እየተደረገ ያለበት ቤተሰብ ሲጠይቀን በነጻነት እንዲጠይቅ መጥቶ ከኛ ጋር እኔን አግኝቶ መስጠት ያለበትን ሰጥቶ
ማግኘት ያለበትን አግኝቶ እንዲሄድ እየተደረገ ነው ያለው። ቤተሰብ የማይሸበረውም ለዛ ነው። ከዝጓዝም በየመንገዱ ህዝቡ የእናንተን እይታ ስለሚያይ አታብሩ አታጠጡ ቢባል እኮ ፊታችንም እንዲህ አይፈልግም ነበር በድለነዋንና ማለት ነው። ከናንተ ስለሚያይ ነው። አባት አርበኛው ስልክ ስንፈልግ እያስደወለ እየተንከባከበ በቀደም እንኳን እኛ ነበርንበት አንድ ላይ እንኳን አንድ መከላከያ ጋር ቢጣኑ ነው አውጥተው ያባረሩት። ማን ነው ምርኮኛችንን ዝምብሽም ይለው ከሚል አንፃር ማለት ነው። ስለዚህ ከዚህ ደርሰናል። አሁን ደግሞ የዋስትና ፈቃድ ተፈቅዶልናል፣ ተነቦልናል። በተነበበልን ነው መሰረት እኛ ሟሶቻችንን ከባል በነገራችን ላይ በህዝቡን አሁን እናንተ ያላችሁትን በአንደበታችን መግለጽ ራሱ አንድ ውጊያ ነው። በጨለማ ባንጓዝ የተለያየ ችግር ያለብን ሰው ብንሆንም ማለት ነው። ችግር የሌለበት ደግሞ በየእንትኑ በህዝብ አመኔታ በመነጋገሩ ስለሚበልጥ ማለት ነው። ስለዚህ ስንቀጥ ብለን በእናንተ ጥላ ሆነን መታገል እንፈልጋለን። ከዛ ውጭ ላለው በትግል ላይ ላለው ግን ያንገላታሉ። እጅ ብሰጥሳ እያለ ነው አሁን እጅ ብሰጥሳ ብንገላታሳ የሚለውን ከኛ መማር አለብን። እጅ ብሰጥሳ ቢረበኝሳ ቢመቱኝሳ እስካሁን በበደልኩት ልክ በያው ልክ ብበደልሳ ከሚል አንፃር ያለው ሰው ከኛ መማር ይችላል። ልብሳችንን እያጠብን እየበላን እየጠጣን ቤተሰብ እንደፈለገ እያገኘን ስለሆነ ምንም ወር ቢቆጠር 5 ወር ቢቆጠርም እኛ እንደ ወር አንቆጥረውም። የሆነው ነገር የለም። ስለዚህ እኛን ማየት ያስፈልጋል። ስለዚህ እኛን ማየት ካስፈለገ ደግሞ በእኛ ልክ መሆን ካስፈለግነ ደግሞ በሁሉም ያለው እጁን እየሰጠ እየገባ ወደዚህኛው ዓላማ እየተቀላቀለ ህዝባችንንና የተሰለፈውን ዓላማ ማርካት አለብን ነው። አመሰግናለሁ። እሺ ኢንስፔክተር አበራ እባላለሁ። የግዳን ወረዳ ፖሊስ ጽሕፈት ቤት ኃላፊ ነበርኩ። በባለፈው የዛሬ ወር መስከረም 15 አካባቢ በነበረው የውጊያ ሂደት ይህ ከጓዶቼ ጋር በወቅቱ የተማረክን አባላቶች ነን። ከዛ ሲቀጥል በዚህ ከውጊያ በኋላ ወደ ተአድሶ ስልጠና የገባነበትና ተአድሷችን ስንወስድ የከረምን መሆናችን ግልጽ ነው። በተአድሷችን የገጠመን ሁኔታ ማህበረሰባችንም ይሁን አገልጋይ ድርጅቱ ሲያደርግልን የነበረው የአገልግሎት አሰጣጥ እኛ ሳናመሰግን አናልፈን። በስነ ስርዓት ስልጠናችንን ወስደናል። የስልጠና ሁኔታውንም በአግባቡ ጨርሰን ፍሪያት ያልደረሰብን ከምግብና እስከ ትጥብ እስከምንንቀሳቀስበት ድረስ ማንኛውም ሰው እንክብካቤ ተደርጎልናል። በትልቁ ህዝቤንና ወንድሞቼን ስዋጋቸው የነበሩ ወንድሞቼን ይቅርታ ጠይቃለሁ የሚል ሐሳብ አለኝ።